ሰላም ተማሪዎች፣ ፈተናው ሲደርስ ልባችሁ በፍጥነት ይመታል? ያጠናችሁት ሁሉ እልም እያለ ይጠፋባችኋል? ፈተናው ወረቀት ላይ ስትደርሱ አይምሯችሁ ባዶ ይሁንና ከፈተናው ክፍል ስትወጡ ደግሞ መልሱ ትዝ ይላችኋል? ይህ የእናንተ ብቻ ችግር አይደለም። ሳይንሱ ኤግዛም ኤንግዛይቲ ወይም የፈተና ጭንቀት ይለዋል። ዛሬ በዚህ ቪዲዮ ይህን አሰልቺ ስሜት ለአንዴና ለመጨረሻ ጊዜ የምታጠፉበትንና ሙሉ ትኩረታችሁን ሰብስባችሁ ጥሩ ውጤት የምታመጡበትን 3 የተረጋገጡ ሳይንሳዊ ዘዴዎች እነግራችኋለሁ። ቀጥታ ወደ መፍትሄዎቹ እንግባ። አንደኛውና ትልቁ መፍትሄ አስተሳሰብን መቀየር ወይም ኮግኒቲቭ ሪፍሬሚንግ ነው። አብዛኛው ተማሪ የሚጨነቀው ፈተናውን ስለፈራ አይደለም። ዝቅተኛ ውጤት ባመጣስ፣ በወርቅስ፣ ቤተሰብ ምን ይለኛል የሚለው የውጤት ፍርሃት ነው። ይህ ማለት ጭንቀት የሚፈጠረው አይምሯችን አሁን ካለንበት ሰዓት ወጥቶ ወደፊት ስለሚጓዝ ነው። መፍትሄው ምንድን ነው? ስታጠኑም ሆነ ፈተና ላይ ስትቀመጡ ትኩረታችሁን ውጤቱ ላይ ሳይሆን ሂደቱ ላይ ብቻ ለማድረግ ሞክሩ። እውነቱን ስንነጋገር ይህን በአንዴ ማምጣት አትችሉ። ምን ይጠይቃል? ልምምድ ይጠይቃል። ራሳችሁን እያለማመዳችሁ ልክ ትኩረታችሁ ውጤቱ ላይ እንዳልሆነ ስታውቁ ወደ ጥናታችሁ ወይም ወደ ሂደቱ ለመመለስ ትሞክራላችሁ። አይምሯችሁ በወርቅስ ሲላችሁ አሁን ትኩረቴ እያነበብኩት ያለው ገጽ ላይ ብቻ ነው ብላችሁ መልሱት። ስንቴ ወደ ውጤቱ ተመለሱ ብላችሁ ተስፋ ሳትቆርጡ ለብዙ ጊዜ ስትደጋግሙት እመኑኝ ቀስ በቀስ ልምድ ይሆንላችኋል። ውጤቱን ረስታችሁ የምትችሉትን ማድረግ ብቻ ላይ ታተኩራላችሁ። ሁለተኛው ዘዴ ደግሞ ፈተና ክፍል ውስጥ ገብታችሁ ወረቀት ሲታደል ለሚመጣው ድንገተኛ ጭንቀት ፍቱን መድኃኒት ነው። በዚህ ሰዓት ደግሞ የጭንቀት ሆርሞን የሆነው ኮርቲሶል በሰውነታችን ውስጥ ይረጫል። ይህን ሆርሞን ለማጥፋት ዘ 478 ብሪዚንግ ቴክኒክ ብትጠቀሙ በጣም ውጤታማ ትሆናላችሁ። እንዴት እንደምታደርጉት አንድ በአንድ ልንገራችሁ። መጀመሪያ በአፍንጫችሁ ለ4 ሰከንድ አየር ወደ ውስጥ ትስባላችሁ። በመቀጠል ለ7 ሰከንድ አየሩን ሳታስወጡ ትይዙታላችሁ። ከዚያም በአፋችሁ ለ8 ሰከንድ ቀስ እያላችሁ ታስወጡታላችሁ። ይህን ቢያንስ 3 ጊዜ ስታደርጉት አይምሯችሁ ተረጋጋ የሚል ስሜት ይደርሰውና ጭንቀታችሁን ወዲያውኑ ያስወግዳል። በእርግጠኝነት ስትሰሙት አብዛኞቻችሁ ቀልድ መስሏችኋል፣ ግን በሳይንስ የተረጋገጠ ዓለም ተጠቅሞበት መፍትሄ ሆኖ ያገኘው ትልቅ መላ ነው። አንዴ ብቻ ሞክሩትና ምን ያህል ለውጥ እንደሚያመጣላችሁ ያኔ ትረዱታላችሁ። ሶስተኛውና ብዙ ተማሪ የሚቸገሩበት ፈተና መቃረቢያ ላይ መደናገጥ ነው። ፈተና ነገ ነው ሲባል ዛሬ ሌሊቱ ሙሉ እንቅልፍ አጥቶ ማደር ትልቅ ስህተት ነው። ሳይንስ እንደሚያረጋግጠው አይምሯችን ያጠናነውን መረጃ ሴቭ የሚያደርገው ወይም የሚያከማቸው በምንተኛበት ሰዓት ነው። እንቅልፍ አጣችሁ ማለት አይምሯችሁ ያጠናችሁትን ነገር የሚያስቀምጥበትን ሰዓት ነፈጋችሁት ማለት ነው። ስለዚህ ፈተና ላይ ያነበባችሁት ይጠፋችኋል። ሌላውና በጣም ወሳኙ ነገር ደግሞ ፈተና ክፍል ለመግባት 10 ደቂቃ ሲቀረው ጓደኞቻችሁ ጋር ተሰባስባችሁ ይህ እኮ ይመጣል ይሄን አነበብክ መባባል አቁሙ። ይህ ከምንም በላይ ጭንቀትን ይጨምራል። ፈተናው ሊጀመር 30 ደቂቃ ሲቀረው መጽሐፍ ዝጉ፣ ዘና በሉ፣ ራሳችሁን አረጋጉ። ተማሪዎች ፈተና ማለት የእናንተን ማንነት ወይም የህይወት ስኬት የሚለካ ብቸኛ መለኪያ አይደለም። ያጠናችሁትን በተረጋጋ መንፈስ መልሱ፣ የተቀረውን ተውት። እነዚህን 3 ዘዴዎች በቀጣዩ ፈተናችሁ ላይ ሞክሯቸውና በእርግጠኝነት የምነግራችሁ በለውጡ ትገረማላችሁ። ይህን ቻናል ለማታውቁት ይህ ቻናል እርስ በርሳችን የምንማማርበት ቻናል ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጠንክራችሁ አጥኑ። መልካሙን ሁሉ እመኝላችኋለሁ።